አይሉላ ያላ ውረድ። እናንተ ስራ አይደላችሁ? አንድ ስራ እኮ ናችሁና ውሻላ ውርድ ነው። ውድ ቤተሰቦቻችን ይኸው አንዷን የተውኩበት ምክንያት ታስቸግራለች። በጣም ነው የምታስቸግረው። እስቲ ነው በቃ አንዷ አይታለች ደግሞ ሁሌ ከፊት ነሽ አንቺ፣ ሁሌ ከፊት እንደዚህ ነው ኑሯችን። ይኸውላችሁ ውሻ ያለባችሁ ሰዎች ጭንቅ ነው እባካችሁ። እኛ ደግሞ 17ኛ ፎቅ ላይ ስለሆነን እንትን እንላለን። እና እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ቤታችን እዛ ነው። ኮሪደሩን ጨርሼ መጥቼ ነው። ውሾች እዚህ ናቸው። ሊፍት እየጠበቅኩ ነው። ማንም የለም። ደግነቱ ግቡ እስኪ። ኔ ግቢ እንዴ! ድፍረትሽ ምን ነው? ይሄው ታች እየወረድን ነው በሊፍት። የታደላችሁ ውሾች እናንተ በሊፍት ትዝናናላችሁ። ምን ታደርጋላችሁ? ይሁን እስቲ መቻል ነው። አውርጃችሁ አላውቅም። የሚገርማችሁ ነገር 3 4 ሲሆኑብኝ ለመያዝ ስለሚከብደኝ ያስጠላኛል መውረድ። ሴትዮዋ ለምን አላወረድሻቸውም ስትለኝ ነው የማወርደው። ኖ የለ በር ይሁና ያምራል። ግን እዚህ ማረፊያ አለ። እዚህ ደግሞ ወደ ውጪ ነው። ይሄ ደግሞ ያምራል። ውጭው ራሱ ወይኔ ፀሐዩ ግን መጥፎ ሰዓት ነው የወረድኩት። የሚገርማችሁ ነገር ፀሐዩ አፉን ከፍቷል። እዚህ ጋር ውሃ አለ ምናምን። እስቲ ኑ በእናታችሁ ኑሮ ካሉት አሉ ኑሮ ካሉት። ፀሐዩ በጣም ኃይለኛ ነው። እናንተ ለምን ወረድኩኝ አሁን? ወይ ጠዋት ወይ ማታ ነው ጥሩ እንጂ ከባድ ነው ፀሐዩ።